እኔ ማቀርብላችሁ ግጥም ነው። የግጥሜ ርዕስ ነብዩ ናፈቁኝ። ያ የህይወት ቀመር የኑሮ መመሪያ የምድሪቱ ውበት የዓለም መታያ የውዱ ተምሳሊት የፍቅር አምሳያ የነጻነት አባት የፍትህ መለኪያ የነጻነት አባት የፍትህ መለኪያ ያ የሰው ልጆች ፍርጥ ምድርን ያመጣ ሙሽሪክ ውሾችን አይቀጡ የከታ ሆዴም ባር ባራለው አይኔም እሱን ከታ ውስጤ ተለወሰ እንደዚህ ተቆጣ ውስጤ ተለወሰ እንደዚህ ተቆጣ አስባለኝ እጅጉን ናፈቁኝ ቀኑ ያአላህ ለውሊ የሰው ልጆች ንጉስ ነብዩ ናፈቁኝ ቢያንስበት ነው እንጂ ማለቴ በናፍቆት ነድጄ ከንጀቴ ማንባቴ ለዚያ ምርጥ ሰው ያንሰዋል እንባዬ ከጉዝ አምልኮ ከሰው ልጅ ባርነት ለኔ ሲል ተጠምቶ ለኔ ሲል ተጎርቶ በልቃሜ ድንጋይ ራሱን ተፈንክቶ በልቃሜ ድንጋይ ራሱን ተፈንክቶ ለኔ ሲል ነው አሊም ፈርስ የተደፋበት ከምላሳቸው ላይ ምራቅ የተፉበት ለኔ ሲል ነው አሊም ደርድፈው አሳቀው ሰድበው ያሳደሱት ታዲያ ለዚያ ምርጥ ሰው አይኔ ቢያነባለት አንጀቴ ቢቃጠል ብልለት ታዲያ ለዚያ ምርጥ ሰው አይኔ ቢያነባለት አንጀቴ ቢቃጠል ብልለት ያ የእዝነት የብይ የፍቅር ሰባኪ ውስጡ የሚያስደስት አካሉ ማራኪ አልዋሽም ናፍቆኛል ለነብዩ ነገር እንቅልፍ ነፍቶኛል የሁሉ ጓደኛ ጨዋታ አዋቂ የተቀየሙትን ጠቅፎ አስታራቂ ጭንቀትን ገፋፊ ያጠፋን መካሪ ለአመመው መድኃኒት ለከፋ አብሳሪ ለአመመው መድኃኒት ለከፋ አብሳሪ የየቲሞች አባት የምስኪን ጓደኛ ዛሬ በናፍቆቱ ተቃጠለንኛ ዛሬ በናፍቆቱ ተቃጠለንኛ ለሊቱን በመስገድ እግሩ እስኪሰነጠቅ ኡመቲ ህዝቦቼን እንዳለ እንባ ከዓይኑ ሳይደርቅ ኡመቲ ህዝቦቼን እንዳለ እንባ ከዓይኑ ሳይደርቅ ለህዝቡ እንደባባ ሄደ ወደ ኻሊቅ ነገ ፀሐይ ቀርባ ስታበላ ሰውን ነብያትም ሲሉ ነፍሴን ላድን እኔ ሳለሁኝ ይላል አስራፈል ሙርሰሊን ከፊቱ ተደፍተው ከጀሊል ረበና አላህም ሲላቸው መሐመድ በልቀና ዛሬ ትሆናለህ ሸፋ ዋስትና እኔስ ጓጉቻለሁ ላያቸው በጀና እኔስ ጓጉቻለሁ ላያቸው በጀና የዓለም ብርሃን የህይወት መጽሐፍ እንቁ ስብዕናው ከላይ የሚጨለፍ አስባለኝ እጅጉን ናፈቁኝ ቀኑ የአላህ ለውሊ የሰው ልጆች ንጉስ ነብዩ ናፈቁኝ ፊዳከ አቢ ወኡሚ ያ ረሱላላህ። አሰላሙ አለይኩም ወረህመቱላህ